ለብዙ ጊዜ የጀርመኑ ፕሬዚዳንት አሁን በቅርብ ጊዜ የሞቱት ሆርስት ኩለር የሚባሉ የእሳቸው አማካሪ ነበርኩ እና የሚያስቅ ነገር ከነገርኩህ ናይጄሪያ ስቴት ቪዚት ይጠራሉ እና እኔን ከክብር እንግዶቻቸው አንዱ አድርገው ይዘውኝ ይሄዳሉ። እዛ ያሉ እሳቸው ያቋቋሙት አንድ የአፍሪካ ድርጅት ነበር እና የዛም አባል ነኝ እና የዛን የዓመታዊ ኮንፈረንስ እዛ ካለው ለምን ናይጄሪያ አላደርገውም ብለው ስቴት ቪዚቱ ባለፈ በሶስተኛው ቀን እዛው ፍቃድ የመንግስትን ፍቃድ ጠየቀው ኮንፈረንሱ አቡጃ እንዲካሄድ ሆነ። ማንን ይጠራሉ? 5 የአፍሪካን ፕሬዚዳንቶች አካባቢ የነበሩት የሴራሊዮን፣ የሴኔጋል፣ የጋና እንደዚህ ፕሬዚዳንቶች እና በዛን ጊዜ የኔፓድ የሚባል ኒው ፓርትነርሺፕ ፎር አፍሪካን ዲቨሎፕመንት ፕሬዚዳንቱን ይጠራል። ማን ነው የኔፓድ ፕሬዚዳንት? ያኔ መለስ ዜናዊ። በኋላ የሚገርመት ነገር አምባሳደሩ ይሄን ይሰማል። የኢትዮጵያው አምባሳደር ለእኔ ወንድም ለሙሉጌታ ይደውልለታል። እባክህን ያን ወንድምህን ንገርልኝ፣ የ3 ልጅ አባት ነኝ እና የኢትዮጵያ መንግስት የሚሳደብ ነገር ከሆነ ሌላ ቦታ ሲሄድ ይሳደብ የሌለው። ሙሉጌታ ደግሞ ያኔ ኢትዮጵያ ገብቶ አምባሲ ነበር እንጂ ለንደን ነበር። ግን የ2000 ሚሊኒየሙ በፊት እዛ መጥቶ ነበር። እና እንደዚህ እባክህን ይለዋል። ይገርማል። መለስ እኔ ከፕሬዚደንቱ አጠገብ ነኝ። የመጀመሪያውን ኪኖት ስፒች የሰጠሁት እኔ ነኝ። 4 ፕሬዚዳንቶች አሉ እና ፕላስ መለስ። ለማመን አትችልም። ገና ተነስቼ ቁጭ አላልኩም። ከመቀመጫው ተነስቶ ማጨብጨብ ሲጀምር በሙሉ ፕሬዚዳንቶቹ ተነሱ። ስታንዲንግ ኦቬሽን ሲሰጥ አጠገቤ የነበረው የጀርመኑ ፕሬዚዳንት ዞራ ኦፖዚሽን ማለት ይሄ ነው። በኋላ መለስም መጣና ተጨባበጣችሁ። በቃ እኔና እርሶ እንደተኮራረፍን ልናልቅ ነው። ክቡር ፕሬዚዳንት እኔ እኮ አልኮረፍኩም፣ መናገር የማትፈልጉት እናንተ ናቸው። ታዲያ ምን አለበት አሁን እረፍት ስንወጣ ለግማሽ ሰዓት ብንነጋገር አለኝ። ስለው ጊዜ በደስታ አልኩት። የፈረደበት አምባሳደር ከኋላ ሆኖ እንዲህ ይለኛል። አንድ ነገር የሚያስደንቅህ ነገር ነው። ለግማሽ ሰዓት የተባለው 1 ሰዓት ተኩል ፈጀብን። አወራችሁ እና ግልጥ አድርጌ ነገርኩት። ክቡር ፕሬዚዳንት እንደኔ አይነቱን ሰው እኮ ትልቅ የምታደርጉ እናንተ ናችሁ በፍርሃት አልኩት። ምንም ነገር ሳይኖር እሱ በራሱ ያደረጉት እኛ ምን አደረግ ስል ያውቃለሁ አልኩት። ንጉሠ ነገሥት አፄ ኃይለ ሥላሴ ብትሉ ምኒልክም ብትሉ ማንም እንደርሶ አሟልቶ እግዚአብሔር የሰጠው የለም። አፄ ኃይለ ሥላሴ የእርሶን ሩብ ባጀት ነበራቸው። የእርሶን ሩብ ከውጭ ሀገር የሚገኘውን እርዳታ ነበራቸው? አልነበራቸው። ማንን ፈርተው ነው እኮ ምን አድርግ ነው የሚለኝ? ከእርሱ የምጠብቀው አንድ ነገር ብቻ። በይፋ ወጥተው የኢትዮጵያ ሕዝብ ውጭም እዚህም ሀገር ውስጥ ያለ ለ5 ቀን ሁላችሁንም ተቃዋሚዎችንም ወደ ኢትዮጵያ ጋብዣቸዋል። 5 ቀን እንነጋገር። አንዲት ብቻ ነጥብ ኢትዮጵያ ወዴት በምትለው ነገር ላይ እንነጋገርና አዲሲቷን ኢትዮጵያ አብረን እንፍጠር ብለው ይናገሩ። ስለደነገጠ ምን አለበት ይሄንን በጽሁፍ ቢልኩልኝ አለ። እናንተን አምባሳደሮች ያውቃሉ፣ የኔ ወረቀት እርሶ ጋር ማይደርስ ሲል የፈረደበትን አምባሳደር የጠራውና ንገረው ካሳሁንን እዚህ ያለው ጀርመን ሀገር ያለው የእሳቸው ወረቀት በ3 ቀን ካልደረሰኝ ኃላፊነቱን የምትወስደው አንተ ነህ። ከፊቴ ነጥለኝ 9 ገጽ ያለው ወረቀት እንዴት እንደሚሆን እንዲህ አይነቱ ኮንፈረንስ በደንብ ዘርዝሬ አወጣሁና ሌላው ቢቀር መጨረሻ ላይ ያልኩት የለም
ለዚህ አይነቱ ነገር ገንዘብም የለን ብለው የሚያምኑ ከሆነ ለእኔ ተውልኝና እንደምንም ብዬ የጀርመን መንግስት ይሄንን ጀርመን ውስጥ እርሶ ግን ቃልዎን መስጠት አለበት እርሶ ራሶ ፐርሰናሊ እዚህ አይነት ኮንፈረንስ ውስጥ እንደሚገኙ ብዬ ጽፌ ላኩ። ምስክሬ በኋላ 3 ወር ጠበቁ። ምንም መልስ የለም። በ4ኛው ወር ስልክ ይደወልልኛል። ፍራንክፈርት ኤርፖርት ነው። ነፍሱን ይማርና አቶ ስዩም ነው የሚደውልልኝ። ስዩም መስፍን ነፍሱን ይማር እና እንደው ለትልቅ ጉዳይ እፈልግሃለሁ እና ኤርፖርት ባይሆን እንገናኛለን። ሄድኩኝ። በእኔ እንዳታዝንብኝ ብዬ ነው የምነግርህ። አንተ የላከውን ወረቀት በእጄ ወስዴ የሰጠሁት እኔ ነኝ። ከዛ በኋላም 2-3 ጊዜ አስታውሼ ነበር። ስለዚህ ከኔ ጎደለ ብለህ እንዳታምንብኝ እንድታውቅ ብሎ ነገረኝ። አንድ ነገር ሳይደረግ በ7ኛው ወር መለስ ሞት። የሚገርም አጋጣሚ ነው።